አምራ የሚሏት በጎን በኩል ወገብ በሽታ ነውና ቅድም ደግሞ ኢየሩስ ነች ኢየሩሳሌም ይሏታልና ከባንቻዬ ወርቁ ጋር ነች ሹሩባይቷ ይሏታል። ሹሩባይቱ የአውራጣት ምልክት ያልኳችሁ ነች። እኔ ስለምፈራት ነው እዚህ ጋር ራሴን ከአደጋ ለመጠበቅ እንዳያግቱኝ ምናምን ያገቱኝ እንዳይሆን እንዳያታሉኝ ነው እዚህ ላይ የማወራው። እና ከልክሉልኝ በቃ አምላክ። ቅድም ደህና ነህ ሲሉ ነበር። አሁን ደግሞ ሀና ተክሌ ምናምን ሲሉ አሰማው። ሰላም ነህ የሚሉት ማለት ነው። ከአቢሲኒያ ጋር ነች እና እኔ ከእሷ ጋር ላወራው እፈራታለሁ ትገላለች ብያቸዋለሁ። ቅንድብ ላይ አፍንጫ በሽታ አይን የሚያጠፋ በሽታ አላት። ከዛ ኩሽናው ነው አሉኝ። ኩሽናውም ደግሞ ይገላል አሉኝ። አሁን ደግሞ ደረስኩ ሳይደረጅ ድረስ ይሉታል። አርቂቱ እሱ ደግሞ ይገላል እኔ እፈራዋለሁ አልኳቸው። እንደገና ስመኝ ደነቆርኩ ስም ብዬ ስመኝሽም ከእሱ ጋር ነች እያሉ ነው። እሱ ደግሞ ይገላል እያሉ ነው። ቢታንያ ቢታ እዚህ ጋር ጨጓራ በሽታ ቋቅታ ምናምን ማለት ነው። እና ሆድ በሽታ አለው ሆድ በሽታም ይገላል ብያቸዋለሁ። ማማዬ ሸጊቱ የሚሏት እሷን ከአረቄቱ ደረስኩ ሳይጋር ነሽ እና መንግስትን ገልብጠን እንገለዋለን እሱን አስወጥተን እንሰራለን ሲሉ የነበሩት ናቸው። እሱን አልፈልግም ከልክሉልኝ አላልኳቸውም። አቧቴኝ ምናምን ስትል ነበር አላልኳቸውም። አወጣ እንዲህ ምናምን ብሎ ደግሞ ይጠይቁኛል። ግን እሱን ተውትና እዚህ ላይ ደግሞ ለራሳቸው ተርጉሞት ወደ መጥፎ ቢቀይሩትስ? እና ደግሞ ቃጠሎ መኪኖቹ በጣም ነው ጫና የሚያደርጉት አሁን ድረስ። ይሄ አረንጓዴ ምናምን ይሄ ትልልቅ የጭነት መኪኖቹ ይሄ ትልልቅ ሰርቪሶች ሚኒባስ ዳይና አይሱዙ ቶዮታ ታታ የቶዮታ ሃይሉክስ ምናምን በቃ የሰርቪስ ዳይና ሞተር ሳይክል ፎርስ ቲቪኤስ ኮማንደር የሚሉት የነበረው ቢታንያ ብያቸዋለሁ። ጨጓራ በሽታ ቋቅጣ እና ሆድ በሽታ ይገላል ብያቸዋለሁ። ለመግዛት በምሞክር ሰዓት ላይ እየፈራኋቸው ነው። ምክንያቱም ቅድም ባንቺ ነች አሉ እሷ ደግሞ ትገላለች አልኳቸው። ከዛ መክሊቴ ነች አሉ በምን እንደሆነ አላውቅም። እና ይገላሉ ሳል በሽታ ይቋቅታ ይሄ ለምን አትበቀላቸውም ምናምን የሚሉትን እንዳታረጉብኝ ብያቸዋለሁ። እኔ አልፈልግም ሀና ተክሌ ምናምን የሚሏቸው በቃ አምላክ። እና ደግሞ ቂጥ የሚያሳም በሽታ አለ ቂጥ የሚያሳም በሽታም ይገላል ብያቸዋለሁ። ይሄ ደግሞ ቀን የሆነ ሎሚ ምናምን ይዞ የመጣው ልጅ ማሻላ ምናምን ይሉታል። ማሻላ ምናምን ይሉት ነው ጫላ ነው ምናምን ይላል። የራስሽ ጉዳይ ምን አገባኝ ምናምን ይሉታል። ቅድም የመጣ ልጅ ማለት ነው። ማሻአላ ይሉታል ጫላ ይሉታል ምን አገባኝ የራስሽ ጉዳይ ምናምን የሚለው ማለት ነው። ይሄኛው ሳል በሽታ ነው ብያቸዋለሁ። ይሄኛው ሳል በሽታ ይገላል አደንዛዥ በሽታ ነው። ደረስኩ ሳይ ነው ይሄኛው ማለት ነው። ወይ ጆጆ ወይ ብርሃኑ ይገላል። እና ከልክሉልኝ ልገዛ በምሞክር ሰዓት ላይ እነሱ ናቸው ይላሉ። በጸጋዬ ጋርም እነሱ ናቸው በዚህ ጋርም እነሱ ናቸው በአስቤዛውም ጋር እነሱ ናቸው ራሳቸው ናቸው። በዚህ ይማቱና ተማታ ብሎ ደግሞ እዛ ጋርም ይማታሉ። እዚህ ላይ ደግሞ ለመከላከል ራሴን በማውራት ሰዓት ምን ትቁነጠነጣለህ ምናምን ይላል። እሱን እኮ ራሱ ፈርቼው ነው ደረስኩ ሳይ ይገላል እሱ ነው ሲሉ እዚህ ላይ ለማውራት ስሞክር አሺዎች ይጠሩ ይለዋል። አሺዎቹ ምናምን የሚሉት እዚህ ላይ ሳወራ ማለት ነው። አስቴር አወቀ እሱ ከአስቴር ግንባር ላይ እንቅልፍ የሚያስብል በሽታ ነው። እሱ ደግሞ ይገላል ብያለሁ። አስቴር አወቀ ከበደ አስቴር እና አሁን ባንቺዬ ከኢየሩስ ጋር ነች። እንደገና ደረጀ ደሬ ብያቸዋለሁ። መክሊ ሳል በሽታ ከልክሉልኝ ብያቸዋለሁ። ስሜም ሳል በሽታ ደህና ነህ ይላሉ። ደህና ነህ የሚሉት ሰላም ነህ የሚሉት እንዴት ነህ የሚሉት ይገላሉ። የደህንነት ችግር ምናምን ይሉና አሁን መክሊት ባንቺ እናቱ ውዴ ምናምን ደረስኩ ሳይደረጅ ራሱን ይቀይሩና ባለፈው የገዛሁት ምናምን ያልኳቸው ማለት ነው። በዚህ ጋር ራሱ ይማታና ከዛ የደህንነት ችግር ስላሌለና ደግሞ ራሱ መልሶ ደግሞ ይማታል ማለት ነው። ራሱን ቀይሮ ደግሞ ሰርቪሶቹ ማለት ነው። ሰርቪሶቹ የናሽናል ናቸው። የቱሪ እንደገና ትልልቅ የጭነት አይሱዙ ምናምን የግልባጭ ጫና ያደርጋሉ ማለት ነው። ያሳምማሉ ሚኒባስ አይሱዙ